ይሄን በጣም ቀላል የኩኪስ አሰራር ዛሬ አብረን እንሰራለን። ቀደም ብሎ ከፍሪጅ የወጣ የገበታ ቂቤን እናስመታዋለን። ከዛ በኋላ ደግሞ ስኳር ጨምረን እናስመታዋለን። ስኳሩ የተፈጨ መሆን አለበት። ከዛ በመቀጠል ደግሞ ቫኒላና ጨው አርጋችሁ በደንብ ካቀላቀላችሁ በኋላ ዱቄት አርገን በእጃችን ወይም ደግሞ በማንኪያ እናቦካዋለን። ያው ዱቄቱ እስኪጠፋ ድረስ አንድ ላይ እስኪዋሃድ ድረስ በላስቲክ እንደዚህ ቆንጆ አርጋችሁ ከተቀለላችሁት በኋላ ፍሪጅ ውስጥ እስከ 1 ሰዓት ታቆዩታላችሁ። ከዛ ከፍሪጅ አውጥታችሁ ነው የምትዳምጡት። ይሄኛውን ሲልከን ማት ከገዛሁት በጣም ቆይቻለሁ፣ ግን ገና ዛሬ ነው የተጠቀምኩትና እንዴት ምቾት እንዳለው ጣችሁን አያጣብቅባችሁም፣ ቶሎ ነው የሚያላቅቅላችሁ። በዛ ላይ ይሄኛው ኩኪስ ትንሽ የመፈርፈር ባህሪ ስላለው ስትዳምጡት በጣም ነው የተመቸኝ። ዳርዳሩ እንደዚህ ቢሰነጣጠቅባችሁም ኖርማል ነው። ቀስ እያላችሁ በእጃችሁ እየሰበሰባችሁ መዳመጥ ትችላላችሁ። ከዛ በኋላ እንደዚህ ቆንጆ አርገን ከዳመጥን በኋላ በቅርጽ ማውጫ እናወጣለን። እናንተ ምን አይነት ቅርጽ ትወዳላችሁ? እኔ ብዙ ጊዜ ልብ ቅርጽ ደስ ይለኛል እና እኔ የተጠቀምኩት ከዚህኛው የቅርጽ ማውጫ የመሀልኛውን ነው። ትልቅ ትንሽም አለው፣ ከሱ በታችም ከሱ በላይም አለ፣ ግን የመሀልኛውን ነው የተጠቀምኩት። ከዛ ቅርጹን እንዳታጡ ቀስ ብላችሁ በስፓቹላ እንደዚህ እያወጣችሁ ፓትራችሁ ላይ ትደረድራላችሁ። ከዛ በኋላ ማብሰል ነው። እዚች ጋር ክቡንም እንደዚህ እያየሁት እየሞከርኩት ነበር። ስታር ልጠቀም አልነበረም፣ ግን ልጆች ደስ ስለሚላቸው ልጆቼ በስታር እናውጣ ብለው እንደዚህ በስታርም እያወጡ ነበር። ይሄኛውን የኩኪስ መቁረጫና ሌሎች የኩኪስ እቃዎች እኛ ጋር ታገኛላችሁ፣ መዳመጫውና ንጣፉንም ጨምሮ። ከዛ በኋላ ወደ ዲኮሬሽኑ ነው የሄድ ነው። ልክ ከበሰለ በኋላ እንደዚህ ሆኖ ቆንጆ ሆኖ ወጥቷል። ከዛ በኋላ ቸኮሌት ነው ለዲኮሬሽን የተጠቀምኩት። ቸኮሌት ደረቁ መጀመሪያ አቀልጠዋለሁ በእንፋሎት እንደዚህ በትኩስ ውሃ ካቀለጣችሁት በኋላ 1-2 ማንኪያ ዘይት አረኩበት። ዘይት ቀጠን እንዲል ትንሽ ያግዘዋል። ከዛ በተጨማሪ ደግሞ ሻይን እንዲያረግ ያረገዋል ቸኮሌቱን። እና ሌላ እንደሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልኝ፣ እሰራላችኋለሁ። የዚህን ኩኪስ ሬሲፒ ከፈለጋችሁ ቴሌግራም ቻናሌ ላይ አለ። ሬሲፒ ብላችሁ ሰርች ካረጋችሁ ሌሎች ብዙ ሬሲፒዎችም ያወጣላችኋል። ሁላችሁም ስለተከታተላችሁኝ አመሰግናለሁ።